ሻሎም ቅዱሳን የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ ደግሞ ያው እንደተለመደው የሉቃስ ወንጌል ምዕራፍ 3 ላይ ደርሰናል። ጌታ በብዙ እየረዳን ነው። የጌታ ስም ይባረክ። ይህም የመጽሐፍ ቅዱስ ክፍል የጌታችን የኢየሱስ ክርስቶስን አገልግሎት መጀመሪያና የመጥምቁ ዮሐንስን ተልእኮ የሚገልጽ ታላቅ ምዕራፍ ነው። ዋናው የዚህ ርዕሱ ሐሳብ መንገዱን ጥረጉ አዳኙ መጥቷልና የሚል ነው። የእግዚአብሔር ቃል ነገራችንን፣ ታሪካችንን፣ ቤታችንን፣ ላይፋችንን ይቀይራል። የመጀመሪያው በወቅቱ የነበሩ ታላላቅ የዓለም ገዢዎች ነበሩ። የነዚህ ሰዎች ስምም ጢባሪዮስ፣ ቂሳር፣ ጲላጦስ እና ሄሮድስ ነበሩ። በእነዚህ ሰዎች በምድር ላይ ስልጣን ቢኖራቸውም የእግዚአብሔር ቃል ግን የመጣው ወደ ቤተ መንግስት ሳይሆን በምድረ በዳ ወዳለው ወደ ዘካርያስ ልጅ ወደ ዮሐንስ ነው። ይህ የሚያስተምረን የእግዚአብሔር ታሪክን ለመለወጥ የግድ በቤተ መንግስት ያሉትን ሳይሆን በምድረ በዳ ለቃሉ የተዘጋጁትን ልብ እንደሚጠቅም ነው። እውነተኛ ንስሐ ቅዱስ በእርሱ ላይ ወረደ። አብም የምወድ ልጄ አንተ ነህ ብሎ መሰከረ። የክርስትና ሕይወት ዋናው ነገር ክርስቶስን ማወቅ፣ እርሱ በመንፈስ ቅዱስና በእሳት እንደሚያጠምቀን መፍቀድ ነው። የሁላችንም ተስፋ በመጨረሻው ክፍል ላይ የቀረበው የዘር ሐረግ ኢየሱስ እስከ አዳም ድረስ ይወስደዋል። ይህ የሚያሳየው ኢየሱስ የይሁዳ ብቻ ሳይሆን የሰው ዘር ሁሉ አዳኝ መሆኑን ነው። አዳም የእግዚአብሔር ልጅ ተብሎ እንደተጠራ ሁሉ እኛም ሁላችንም ሁለተኛው አዳም በኢየሱስ ክርስቶስ በኩል የእግዚአብሔር ልጅ የመሆን እድል አግኝተናል። ዛሬም ቃሉ የሚለን የጌታን መንገድን አዘጋጁ ነው። በሕይወታችን ያሉትን ጋሬጣዎች በንስሐ አስወግደን በመንፈስ ቅዱስ ለሚሰራው ለኢየሱስ ክርስቶስ ልባችንን ከፍተን መዘጋጀት ነው። እርሱ ከኃጢአት ብቻ ሳይሆን ካለንበት ማንኛውም ክፉ መንገድ ሊያወጣን የሚችል ኃይል አምላክ መንፈስ ቅዱስ ነው። አሜን። ወደሚቀጥለው ምዕራፍ እናልፋለን። የተወደዳችሁ ወገኖቼ በምናነበው የሉቃስ ወንጌል ምዕራፍ 4 ላይም ጌታችን ኢየሱስ ክርስቶስ በአገልግሎቱ መጀመሪያ ላይ ያለፈባቸውን 3 ወሳኝ ደረጃዎችን እናያለን። እነዚህም ፈተናን ማሸነፍ፣ ተልእኮን ማወጅና በስልጣን ማገልገል ናቸው። ኢየሱስ አገልግሎቱን የጀመረው በምቾት ሳይሆን በጾምና በፈተና ነበር። ፈተናን በቃል ማሸነፍ ይቻላል። ኢየሱስ ክርስቶስ እዚህ ላይ ያሳየን ኢየሱስ ወደ ምድረ በዳ የሄደው በመንፈስ ቅዱስ ተሞልቶ ነበር። ነገር ግን መንፈስ የሞላው ሰው አይፈተንም ማለት አይደለም። ሰይጣን የመጣው ኢየሱስ በተራበ ጊዜ ነበረ። የስጋን ፈተና ድንጋዩን እንጀራ አድርገህ ብላ እያለ ሰይጣን ኢየሱስ ክርስቶስን ይፈትነው ነበር። ኢየሱስ ግን ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም በሚል የሕይወት ቅድሚያን የሚሰጠውን ነገር አስተማረ። የስልጣንና የክብር ፈተና ዓለምን ለማግኘት ለሰይጣን መስገድ አያስፈልግም፣ ለጌታ ለአምላክ ብቻ ስገድ በሚል ምላሽ ድል አድርጓል ኢየሱስ ክርስቶስ። እግዚአብሔር ቃል ለራስ ፍላጎት መተርጎም ስህተት እንደሆነ ጌታ አምላክህን አትፈታተነው በማለት አስተማረን። ትምህርቱ ጠላት የሚሸነፈው በእኛ ችሎታ ሳይሆን ተጽፏል በሚል በእግዚአብሔር ቃል ነው። ከፈተና በኋላ ኢየሱስ በመንፈስ ኃይል ወደ ገሊላ ተመለሰ። በናዝሬትም ምኵራብ የነቢዩ ኢሳይያስን መጽሐፍ ገልጦ የሕይወቱን ዓላማ አወጀ። የጌታ መንፈስ በእኔ ላይ ነው ሲል ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ለተጠቁት ነፃነትን እያለ ኢየሱስ ክርስቶስ ይሰብክላቸው ነበረ። ይህም ጥቅስ የክርስትና ዋና ተግባር ነው። ኢየሱስ የመጣው ሃይማኖታዊ ስርዓትን ሊያካሂድ ወይም ሊያደርግ ሳይሆን የሰውን ልጅ ቀንበር ሊሰበር ነው። ዛሬም ይህ ቃል በእኛ ሕይወት ሊፈጸም ይገባል። የታሰረበት የኃጢአት ወይም የደዌ ሰንሰለት ያለው ሰው ዛሬ የጌታ መፈታት ወይም ዓመት እንደሆነ ሊያምን ይገባል። የሚገርመው ግን የገዛ አገሩ ሰዎች ክብሩን ከማየት ይልቅ ዮሴፍ ልጅ
አይደለምን በማለት ሊንቁትና ሊገድሉትም ይሞክሩ ነበር። ነገር ግን ወገኖቼ ዓላማው ሰው በሰው ትችት አይቆምም። እርሱ በመካከላቸው አልፎ ይሄድ ነበር። የስልጣን አገልግሎት። በመጨረሻም ኢየሱስ ወደ ቅፍርናሆም ወረደ። በዚያም ቃሉን በስልጣን ነበረ። አጋንንት በቃሉ ይባረሩ ነበር። የሲሞን አማትና ልዩ ልዩ በበሽታ የተያዙ የታመሙ በሽተኞችም በእጁ በመጫን ይፈውሳቸው ነበር። ክርስቶስ ዛሬ ያው ነው። በቃሉ ውስጥ ኃይል አለ። በስሙ ውስጥ ፈውስ አለ። በኢየሱስ ክርስቶስ ውስጥ ሁሉ ነገር አለ። ሕይወታችሁ በፈተና ውስጥ ከሆነ በቃሉ ቁሙ። ሕይወታችሁ ሊፈተን ይችላል። ሰው በምድር እያለ ሰው በምድር ሲኖር ብዙ አይነት የፈተናዎች እንዳሉ ሁሉ በኢየሱስ ክርስቶስ በማመን በቃሉ በማመን ሰዎች ቢንቋችሁም ከተሰጣችሁ ተልእኮ አትውጡ። በመንፈስ ቅዱስ ኃይል ከተመላለሳችሁ በፈተናችሁ ያለው ጋኔን ይወጣል። ሰው ጌታ ኢየሱስ ክርስቶስን ለሌሎች ከተማዎችን በመስበክ አለበት እንዳልን እኛም ይህን የምስራች ለዓለም ሁሉ የምድረስ የታመንን አገልጋዮች እንሆን ዘንድ ይገባናል። የእግዚአብሔር ጸጋ ከሁላችን ጋር ይሁን። አሜን።